ፖል ከድቶታል ወይንስ የራሱ ዓላማ ይኖረዋል? ይህንን ጥያቄ በቪዲዮ መጨረሻ የምትመልስልኝ ይሆናል። ዛሬ የፍራይዴይ ናይት ስማክዳውኑን ፕሮሞ ይዤላችሁ ቀርቤያለሁ። እንደተለመደው ቪዲዮን ላይክ እያደረጋችሁ ሼር፣ ሰብስክራይብ ያላደርጋችሁ ሰብስክራይብ እያደረጋችሁ ጀምሩት። ሮመን የተለመደ አገባቡን ትቶ በቁጣ ወደ ሪንጉ ተጉዞ ይገባል። በመቀጠልም ቺካጎ አክኖሌጅ ሚ ይላል። እሱ እዚህ ነው ወይ? ሄመን ሲመልስ አዎ ይለዋል። ደጋፊው ሲኤም ፓንክ እያለ ይጮሃል። እኔም እያወራ ያለሁት ስለዚያ ነው። ድጋሚ ሮመን ይጠይቃል። ሲኤም ፓንክ አሁንም ስለ ፌቨር እያወራ ነው? አዎ ይለዋል። እንዴት እንደሚግባቡ እንደማይገባው ይናገራል። ከዛም በመቀጠል ትንሽ ምስጢሮችን እናጋራ ይለውና በእኔ ምክንያት ካልሆነ ሲኤም ፓንክ አይመለስም ነበር። ያለኔ ምክንያት ሜይ ኢቨንት አይሆንም እና በእኔ ምክንያት ነው ሊያገኘው ችሏል። እናንተ እንደ አንድ የከተማችሁ ልጅ ልትወዱት ትችላላችሁ፣ ነገር ግን ይህ ትክክል አይደለም። ከዚህ በፊት ከብዙዎች ጋር ተፋልሟል፣ ግን እኔን የሱን ትራይባል ቺፍ ሳይተዋወቅ ሊሆን አልቻለም። ከዛም ካሜራው ጋር በመቅረብ ስማ ደጋፊው ለኔ እንዴት እንደሚጮህ ከተማህ ላይ ስለ ፌቨር መጥቶ እንዲያወራ እንዲነግረው ሲኤም ፓንክን ይጋብዘዋል። ነገር ግን ሴዝ ይመጣል። በመቀጠልም ስለ ፌቨር ምንም እንደማያውቅ ተናግሮ እንደሚመስለው ሲገልጽ እሱ ሮመን በጋዶ ዓለም እንዲኖር እንደማይፈልግ በመቀጠል ሮመን አንተ ራስህን ከሲኤም ፓንክ በላይ አድርገህ እሱን ንቀህ ለማለፍ ሞክረህ ግን ሊያቆሙ አልቻለም። እሱ አሁን የራስልሜኒያ ሜን ኢቨንተር ነው። በዋር ጌምስ ጨምሮ በጋርደን ማቆም ይችል እንደነበር ነግሮት ግን አላረከውም። ዛሬ ያለንበት ቦታ ካለፈው ሳምንት የተሻለ ቦታ ነው። እናም እውነታው ሁለት ምርጫዎችን ይሰጣል። አንደኛ ተቸግረህ ተጎድተህ በዚህ ጉዳይ ከጀርባ ትቀራለህ፣ ወይንም ተጋፍጠኸው ትቆጣጠረዋለህ። ሮመንም ይመልሳል። እውነታው ሴዝ የማይታመን ነው። ታማኝነት ትላለህ፣ ግን ምንም ግንዛቤ የለውም ስለሚያወራው ነገር። ሲኤም ፓንክ እዚህ የሚቆሙ እኔ ከዋይዝማን ጋር ቃል ስለገባውና ቃሌን ስላከበረው እና እውነታው ሴዝ እዚህ አልተጠራም። በመቀጠልም ሲኤም ፓንክ ላውጣ ወደዚህ ይላል። ሴዝም የቀረን ነገር የሱን መግባት መመልከት ነው። እሺ ፌቨር ምን እንደሆነ አገኘው። ሲኤም ፓንክ ይመጣል። ፌቨር ምን ማለት ነው? ይህ ማለት ስለ ጓደኝነት ታሪክ፣ ስለ ቃል የተገባው የተጠበቀው፣ ይህ ስለ ታማኝነት። ይህ ወደ ኋላ ይመልሰናል። ሉዊስቪል ኬንታኪ በዛን ጊዜ እሱ ለዚህ እንደማይመጥን ሊያባርሩት ሞክረዋል። ነገር ግን መልሱ ኖ ነበር። ለሮመንም ፖል ካንተ የበለጠ ዋይዝ ነው። ፖል ከዓመታት በፊት አውሮታራው ላይ ቢግ ሾው አርቪዲ ከዛ እንዲሄድ ቢነግሩትም ኖ በማለት ፓንክ ራስልሜኒያ ሜን ኢቨንተር ሲሆን ደህና እንደሚሆን ተናግሯል። በመቀጠልም ራስልሜኒያ ላይ የኔ ጓደኛ ፖል ከጎኔ ይሆናል። ሴዝም እየሳቀ ይመለከታቸዋል። ሮመን በመቀጠል ግራ በመጋባት ይህ ነው ፌቨር? ፖል ይወደኛል፣ ይፈልገኛል፣ እኔ ያድኘዋለሁ፣ እኔ ብለቀው ራሱ አይተወኝም። ሮመን በመሳቅ ፖል ይህንን ነገር በቀላል ግልጽ እናድርግለት ይለዋል። ሄመንም ተመልክቶት ደጋፊው ሲኤም ፓንክ እያሉ ይጮሃሉ። ሮመንም ለሱ ኖ ብሎ ቢገልጽለት እንደሚሻለው ያስጠነቅቀዋል። ሄመንም በዚህ ጊዜ ከአይኑ እንባ ይታያል። ሮመን ድጋሚ የመጨረሻ እድል በመስጠት ኖ እንዲለው ይነግረዋል። ሄመንም ትራይባል ቺፍ ፊቱን በማየት እንደማይችል ይነግረዋል። ሮመንም በንዴት በማነቅ ኮርነር ላይ ይወስደዋል። ፓንክ ከጀርባ ይመታውና ጂቲኤስ ሙቭን ይጠቀማል፣ ያጋድመዋል። በመቀጠልም ሴዝ ጋር በመታየት ሴዝ ወጥቶ ይሄዳል። በዚህ ሁኔታ ያልቃል። ጥያቄው ለእናንተ ነው። ፖል ከርቶታል ወይንስ የራሱ ምክንያት ይኖረዋል?